ጫማና ሸሚዝ እንግዲህ በአዳዲስ ስራ መተን ለተውፊቅ ነው ሰርፕራይዝ ላረገው ነው። ጫማ ገዝቼለታለሁ፣ ሸሚዝ ገዝቼለታለሁ። እኔ እንጃ እሱ ደግሞ አይተኛም። ሱሪ ተቀዷል እኮ ተውፊቅ ምን አስቦ ነው? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቱብ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ አለሁ አልሐምዱሊላህ። በያላችሁ በሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ስንቶቻችሁ ነው ለባሎቻችሁ ስጦታ ገዝታችሁ መስጠት ለምትፈልጉ? እስቲ ወላሂ ሀቂቃ ቁም ነገር ማለት ነው። ለባሌ ይህን ሰጥቻለሁ እያላችሁ በኮሜንት ጻፉልኝ። ያልሰጣችሁም ግን ሀሳባችሁ ኮሜንት ላይ አስቀምጡልኝ ማለት ነው። በነገራችን ላይ በጣም ብዙ ጊዜ ማለት ነው በባሎችና በባለትዳር ወይም በፍቅረኛ ስጦታ በጣም ትልቅ ነገር ነው። ትንሽም ነገር ቢሆን ስጦታ የሚሰጠው ስጦታ የፍቅር መገለጫ ነው ማለት ነው። ስለዚህ ስንቶቻችሁ ነው ለባሎቻችሁ አስደስታችሁ የምታውቁት? ወንዶችም ለፍቅረኛችሁ ስንት ጊዜ ነው አስደስታችሁ የምታውቁት ማለት ነው። እና በነገራችን ላይ እቺ እህታችን በጣም ብዙ ጊዜ እከታተላታለሁ፣ በጣም ብዙ ጊዜ አያታለሁ። ለባሏ ያላት ፍቅር በጣም ነው ደስ የሚለው። ምክንያቱም በጣም ባየኋት ቁጥር እንግዲህ ቪዲዮ ላይ አይታችሁ ከሆነ ሸሚዝ ገዝታ መቼም ያው የስጦታ ትንሽ የለውም የሰው ልጅ አይደል እንዴ? ስጦታ ገዝታ እያመጣች እያለበሰችው ነው። እንዲያለብሳት ፋንታ እሱ እንደሚያለብሳት ፋንታ እንደሚያደርግላት ፋንታ በወንድ ቦታ ሆና ህይወቷ ለማሳመር ህይወቷ ለማስተካከል እየለፋች እየተጋች ነው ያለችው ማለት ነው። እና በጣም ብዙዎቻችን ለባሎቻችን ገዝተን ስንሰጥ ሚያመን አለ። ለምን እሱ ለምን አያደርግልኝም፣ እሱ ለምን እንደዚያ ያደርግልኝ የምንል ሴቶች አለን ማለት ነው። ኖ አይደለም። እኔም ባለቤቴም እኔም ተሳስበን ልንኖር ስለሆነ እኔም ባደርግለት ምንም ማለት አይደለም። ፍቅራችን ይጨምራል እንጂ ምንም እኔ ተቃውሞ አላስቀምጥም እዚህ ላይ። እናንተ ግን የምትሉት ነገር ካለ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ሌላው ደግሞ መናገር የምፈልገው ነገር ደግሞ ፕራንክ ነው ለምትሉ ፕራንክ አይደለም። ይሄ ነገር እውነት ነው፣ መተዋት ነው። እንደዛ የምትመቱት ደስ ይላችኋል እናንተ። ፕራንክ አይደለም። በጣም ብዙዎቻችሁ ፕራንክ ነው እነሱ እኮ የነሱን እኮ እንደዚህ ነው የምትሉ ፕራንክ አይደለም የነሱ ማለት ነው። ፕራንክ ማለት የነ ሮታና የነ አብርሃም ነው ፕራንክ። እና መናገር የምፈልገው ሌላው ምንድን ነው የመጣችሁ ኮሜንት ላይ ምስኪን ናት እኮ ትስራ ታያት ለምትሉ ደግሞ አበረታቷት፣ ላይክ አርጓላት፣ ሰብስክራይብ አርጓት፣ ቪዲዮዋን እስከ መጨረሻ እዩላት፣ ሼር አድርጉላት ማለት ነው። ምስኪን ናት፣ ሁላችንም ምስኪን ነን ማለት ነው። እዚህ ምድር ላይ ምስኪን ያልሆነ ሰው አለ? ከምሬ ነው የምላችሁ። ስለዚህ ሰው ሲሰራ አትንቀፉ፣ አትሳደቡ፣ ጥሩ ኮሜንት ለመስጠት ሞክሩ። ከምሬ ነው። የሰው ደስታ የሚያስደስታችሁ ላይክ አርጉ፣ ሰብስክራይብ አርጉ፣ አበረታቱ። ግን እየመጣችሁ ግን ሌላ ኮሜንት እንደዚህ የምትጽፉ አላህ ሂዳ ይስጣችሁ ማለት ነው። እህታችን በጣም ትምህርት ይወሰድብሻል፣ በአንቺም ትምህርት አለ ነው ምለው። ምክንያቱም ያለው ገዝተሽ ስጦታ ለባልሽ በመስጠትሽ በጣም ትደነቂያለሽ፣ በጣም ጎበዝ ነሽ፣ በጣም አድናቂሽ ነኝ ማለት ነው። እና የስጦታ ትንሽ የለሁም። ለባሎቻችን ገዝተን እንደዚህ ማስደሰት፣ ለሚስታችሁ ገዝታችሁ ለማስደሰት ከምር ወላሂ ፍቅር ይጨምራል። በነገራችን ላይ ማለት እንደዚህ አይነት ነገር እኔ ሁሌም እንዲሰጠኝ ነው የምፈልገው። ሁሌም እንድትሰጠኝ እፈልጋለሁ። ለእኔ በተለይ የኔ ባለቤት የምትሰማኝ ከሆነ ሁሌም ስጦታ ገዝተህ ብትሰጠኝ ሁላ ደስ ይለኛል። ከምሬ ነው። እና ፍቅር የሚመጣው በስጦታ ነው እምላችኋለሁ እህቶቼ። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉኝ፣ አበረታቱኝ። ኢንሻአላህ አላህ ከመዳን ቤት ወጥቼ ሀገሬን አብቅቶኝ በራሴ ቪዲዮ እንደምመጣ በጣም እርግጠኛ ነኝ። ስለዚህ ላይክ አድርጉኝ፣ አበረታቱኝ። ባይ